ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች እንዴት ናቸው? ሁሉ አማን ሁሉ ፈታ ነው። ዛሬ ደግሞ አስተማሪና ቁም ነገር የሆነ ቪዲዮ ተመልሰን መጥተናል። ዛሬ ከዚህ በፊትም ይሄን ነገር ደግመን ሆነ ሰርተን ነበር እንደዚህ አይነት ነገር በኦንላይን ሜክ መኒ እና ጠቅላላ ያለ ሀሳብ ነው የምሰጣችሁ። ማለት ከዚህ በፊት እንትን ያላቸውን ደግመን ሪቪው በአፍ ነው የምገልጸው ነው። ዛሬ ምንድነው ተባተኩኝ። ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች እንዴት ናችሁ? ሁሉ አማን ሁሉ ፈታ ነው። ዛሬ ደግሞ አስተማሪና ቁም ነገር አዘል በሆነ ቪዲዮ ተመልሰን መጥተናል። ዛሬ የምናየው ማለት ነው ቶፕ 7 የሚባሉ ቤስት አፕሊኬሽኖች። እኛ ቤስት አፕሊኬሽን ያልኳቸውን ሰባት አቀርብላችኋለሁ ማለት ነው ዛሬ እና ከዚህም በፊትም እንደዚህ አይነት ሞክረን ነበር። በኦንላይን ሜክ መኒ 10 ነው ያለው 10 አይተን ነበር ቤስት የምላቸውን እና ዛሬ እነሱ እንደገና ነው የምናየው ማለት ነው 7 ያ ኦንላይን ሜክ መኒ ሲሆን አፕ ሪቪው ማለት ነው እና ሰባቱን እናያለን። አንደኛ ያው የረሳሁት ነገር ካለ ላይክ እና ሰብስክራይብ በማድረግ ቻናላችን አባል ቤተሰብ መሆን ትችላላችሁ። ይቅርታ ረስቼ ነው እና ብሉስታክ ነው አንደኛ ላይ። ብሉስታክ ምንድነው ምን ይጠቅመናል የሚለውን ከሱ እንጀምራለን። ብሉስታክ በአንድሮይድ የምንጠቀማቸውን ስልኮች አፕሊኬሽኖች በአንድሮይድ ብቻ የሚሰሩትን ፒሲ ላይ የሌሉ እሱ ላይ በዛ አፕሊኬሽን አማካኝነት በፒሲ ላይ እንደምንጠቀም ነው የሚያደርገው ማለት ነው። ማለት አሁን አሏ አንዳንድ ሜክ መኒ የምናደርግባቸው አፕሊኬሽኖች በጣም ሪል ሆነው አንድሮይድ ላይ ብቻ ነው የሚሰሩት። እኛ ደግሞ በዛን ጊዜ በዛን ታይም አንድሮይድ ላይ ኖር ይችላል። ለምሳሌ አይፎን ሊኖር ይችላል። አይፎን ደግሞ አንድሮይድ ያዘውን ሁሉ አይዘም እንደምታውቁት መርጦ ነው የሚይዘው። ሁለተኛ ደግሞ ጭራሹን አንድሮይድ ላይ ኖር ይችላል እና ስልክ የተባለ ነገር ላይ ኖር ይችላል። ፒሲ ብቻ ሊኖር ይችላል። አሁን ለምሳሌ ወላጆቻችን ፒሲ ብቻ ከገዙልን ያው የዛ አፕሊኬሽን ተጠቃሚ አንሆንም ማለት ነው። ስለዚህ ይሄ አፕሊኬሽን ብሉስታክ የሚለው አውርደን ሙሉ በሙሉ እዛ ላይ የማይገኙትን አሁን በፍጹም እንትን ላይ ማናገኛቸውን ምንድነው ፒሲ ላይ ማናገኛቸውን ይሄ አፕሊኬሽን በዚህ አፕሊኬሽን አማካኝነት ወደ እንትን ያመጣልንና ወደ ፒሲ እንደምንጠቀም ያደርገናል ማለት ነው። በጣም ዩዘብል የሆነ አፕሊኬሽን ነው እና በተለይ ፒሲ ብቻ ላላችሁ ሰዎች ይሄ በጣም ኢምፖርታንት የሆነ አፕሊኬሽን ነው ማለት ነው። እና ይሄ አፕሊኬሽን ለመጠቀም 2GB ላይ የሚሰራ አይመስለኝም። ከ4GB በላይ ነው የሚሰራው። አይ ቲንክ ከ2GB ላይ የሚሰራ አይመስለኝም ጭራሽ ነው እንጃ እርግጠኛ አይደለሁም፣ ግን ሊሰራም ይችላል እና ላይሰራ ይችላል። ሞክሩት አለ እና ሁሉንም አሁን ዛሬ ሰባቱንም ቪዲዮ ሰርችላችኋለሁ። የሰባቱንም እንትን ማለት ነው አፕሊኬሽኖች ሪቪው ያረግናቸውን ቪዲዮ ሰርቼላችኋለሁ። ቻናል ውስጥ ገብታችሁ እዩት ማለት ነው። በዛው ላይክ እና ሰብስክራይብ አድርጉት። ሰብስክራይብ የምትል በተን አለች ከታች አድርጓት እና ካንቫ ምንድነው? ካንቫ ለዩቲዩበሮች በጣም ኢምፖርታንት የሆነ አፕሊኬሽን ነው ማለት ዩቲዩበሮች ምንድነው የሚፈልጉት? ዋና ተምኔል ቪዲዮ ሰርተን ሃይ ኳሊቲ የሆነ ቪዲዮ ሰርተን ቤስት አፕሊኬሽን ነው እናውቃለን። ቤስት አፕሊኬሽን ነው ያልኩት አሪፍ ቪዲዮ ነው እናውቃለን። እና እንደዛ አድርገን ዝም ብለን ከፖስት ነው ሚንግለት ነው ሰው ዜሮ ቪው ነው ወይ 10 ቪው ነው እንደኔው ቻናል ውስጥ እንዳሉት ማለት ነው። ምንም አይሄዱም እና እናንተ አሪፍ ቪዲዮ ሰርታችሁ ብዙ ቪዲዮ ሰርታችሁ ተምኔል ማሰሩ ከሆነ ቪዲዮአችሁ ከዜሮ አይንቀሳቀስም ማለት ነው። እና ተምኔል በጣም ኢምፖርታንት የሆነ ነገር ነው። ለዚህ ተምኔል ደግሞ ምን አፕሊኬሽን ነው መጠቀም ያለብን ለሚለው መልስ የሚሆንልን ይሄ አፕሊኬሽን ነው ማለት ነው። ማለት ካንቫ ማለት ነው። ካንቫ በጣም ኢምፖርታንት እንደሆነ ነግሬያችኋለሁ አሁንም አቀደም እና ካንቫ ተምኔል እንደምንሰራበት ይረዳናል። ሌሎች ደግሞ የሚጠቅመው ለፍሪላንሰሮች ናቸው። ማለት ፍሪላንሰሮች በፎቶ ሾፕ ከገባችሁ ወደ ለምሳሌ አፕወርክ እና ፋይበር እና ሌሎችም አንደኛ ስለሆኑ እነሱ የጠቀስኳቸው ሌሎችንም እዛ ላይ መንሰራ ከሆነ እሱ ቴምፕሌት ያበደ በቃ ፕሮፌሽናል ሰዎች የሰሩት ቴምፕሌቶች አሉ። እነሱን እንትን በማድረግ የራሳችን ትንሽ በመቀየር የራሳችን አስመስለን በመላክ ገንዘብ ማፈስም እንችላለን ማለት ነው። ይሄ ዞሮም ብር ሊያስገኝንም ይችላል ማለት ነው። ያው ካንቫ በጣም ትልቅ ጥቅም አለው። በጣም ትልቅ ማለት ነው ለዩቲዩበሮች እና ለፍሪላንሰሮች ነው ማለት ነው የሚጠቅመው። እና ካንቫ ይሄን ይመስላል።
ቀጣይ ደግሞ ማቪዝ ቢኮም ቲች እና እሱ ደግሞ ምንድነው የሚለውን እናያለን። ማቪዝ ቢኮም ቲች ኢምፖርታንት በጣም 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 ኢምፖርታንት ነው። ሳክስ ሳይሆን እውነት በጣም ኢምፖርታንት ነው ማለት በተለይ 12ኛ የወደቃችሁ ልጆች በጣም እንትን ነው። ቲክቶክ ላይ አይታችኋል ከሆነ እንትን ዌብሳይት ዲቨሎፐር ተማሩ፣ ኮዲንግ ተማሩ፣ ዲዛይነር ሆኑ፣ እሱንም ተማሩ ምናምን ይላችኋል። አይታችኋል ከሆነ በሰሞኑ ብዙ ቪዲዮዎች ተለቆ ነበር ስለ እንትን ምን ማድረግ እንዳለባችሁ ለወደቃችሁ ሰዎች ማለት ነው። እና ዌብ እነዚህ ወደ ኦንላይን እንደሚመጡ ነው ሪኮመንድ ያደረጋችሁ እነዛ ሰዎች ሁሉ። መጀመሪያ እኔ ሪኮመንድ ማድረጋችሁ ከምን ልጀምር የሚለው ከማቪዝ ቢኮም አውርዳችሁ እሱን ትሬይ በማድረግ ብትጀምሩ እኔ ሪኮመንድ አደረጋቸዋለሁ። ማለት ማቪዝ ቢኮም ምንድነው ቶሎ ማለት ፋስት ታይፐር እንደምንሆን ያግዘናል። አሁን ለምሳሌ ኮፒ ቤት ሂዱና አንድ ነገር ሰነድ ሰጥታችኋቸው ይቅርታ እነሱ ሲጽፉ በጣም አይታችኋል ከሆነ በጣም እየፈጠኑ ነው የሚጽፉ። በጣም አንዳንዶቹ ደግሞ እስከዚህም ናቸው በጣም ይጽፋሉ። ሁለተኛ ደግሞ ባንክ ቤቶችም ይጽፋሉ ይችላሉ። አንዳንዶቹ ላይ እንጃ ግን እስከ አንዱ ሲጽፍ በጣም አይቻለሁ። በጣም ቶሎ ሲጽፉ ማለት ነው። እና እነሱ ጋር ለመድረስ በቀን 30 ደቂቃ መስጠቷቸው እኔ በቀን 30 ደቂቃ ነው የምሰጠው። ለምን ካላችሁ ሞር ፐርሰንት ትምህርት ቤት ነው። ከዛን ቀጥለው ደግሞ ኦንላይን ሜክ ማኒ አረጋለሁ። ሜክ የሆነ ሰርቼላችኋለሁ ሁሉን እነሱን እሰራለሁ። በጣም ሞር ፐርሰንት የሚወስድብኝ እንደውም እነሱ ናቸው። ከዛን እሱን ለሱ ደግሞ ብዙም ሰዓት ትንሽ ማጠናለሁ ስለሆነ የቤት ስራ ምናምን ካለ እና የሚሰራ አሳይመንት ነገር ምናምን ካለ ሰራለሁ። ስለማጠና ምናምን ሰዓት አይበቃኝም ስለሆነ 30 ደቂቃ ሰጠሁት። እናንተ ግን በተለይ 12ኛ ለወደቃችሁ ሰዓት 24 ሰዓት ሙሉ አላችሁ። ምንም ቤት ወላ ከምሰሩት ነገር እኔ እንጃ ሌላ ነገር ካሌላችሁ በቃ 24 ሰዓት ሙሉ ያሰለቻል አውቃለሁ። ግን 24 ሰዓት ሙሉ ብሬክ አፕ እያደረጋችሁ ቢያንስ በየቀኑ በቃ ቢያንስ በአንድ ሳምንት ራሱ ፕሮፌሽናል መሆን ራሱ ፕሮፌሽናል ባይባልም የሆነ ያህል ትሄዳላችሁ። በጣም አሪፍ ለሚባል ለውጥ ራሳችሁ ላይ ታያላችሁ። እና ማቪዝ ቢኮም እኔ 12ኛ ላይ የወደቃችሁ ሰዎች ከምን ልጀምር ወደዚህ ኦንላይን ልገባ ነው ከምን ልጀምር ብላችሁ እንትን የምትሉ እያሰባችሁ ያላችሁ ሰዎች ካላችሁ ከማቪዝ ቢኮም ቲች በጀምሩ እኔ ሪከመንድ አደርጋችኋለሁ ማለት ነው። የሆነ ነገር አይነት ገባች እና ማቪዝ ቢኮም ቲች በጣም ኢምፖርታንት የሆነ እንትን ነው ለፋስት ታይፐር ለመሆን ለምትፈልጉ ሰዎች። እና አራተኛ ላይ ደርሰናል። አራተኛው ምንድነው? ስሪ ዩቲዩብ ነው። ስሪ ዩቲዩብ አይፎን ላላችሁ ሰዎች ብቻ ነው ኢምፖርታንት የሚሆነው። ማለት ይሄ ስሪ ዩቲዩብ ምንድነው? አይፎን ስልክ ካላችሁ በጣም አሁን አውርዱት ስሙ አፕሊኬሽን። ለምን ፋይል ከኮምፒውተር ወደ እንትን ወደ ከኮምፒውተር ወደ አይፎን ከአይፎን ደግሞ ወደ ኮምፒውተር ለማስተላለፍ ግዴታ እንትን ያስፈልገናል፣ ስለ ዩቲዩብ ያስፈልገናል። አሁን ለምሳሌ አንዳንዶቹን ፋይል እንትን ለማለት ልልክ ምናምን አይልክም ወይ ነው የሚቀበለው በኖርማሉ እኔ እንጃ እርግጠኛ አይደለሁም። ወይ ልካል ወይ ይቀበላል፣ ከሁለቱ አንዱን ያደርጋል። ግን ሁሉንም አይደለም። እና ይሄንን ሁሉንም ጂቢውንም ሁሉንም ብቻ ቪዲዮውን ሰርቻላችኋለሁ። እንደውም በፓርት 1 እና በፓርት 2 ነው እየሰራሁላችሁ። እና እንዴት እንደሚወርድ እንዴት እንደምንጠቀም ሙሉ ፉል ቱቶሪያሉን አስቀምጬላችኋለሁ። ቻናል ውስጥ ግቡና እዩት ማለት ነው። ስሪ ዩቲዩብ ለአይፎን ተጠቃሚዎች ብቻ ነው የሚረዳው ማለት ነው። ላይት ሩም ምንድነው? ላይት ሩም ፎቶ ኤዲት ለማድረግ ነው የሚጠቅመው። ላይት ሩም እርግጠኛ ነኝ ሁላችሁ ስልክ ላይ አለ። ሞር ፐርሰንት ሰው ላይ አይቻለሁ እዚህ ራሱ ማለት ነው። ላይት ሩም ጸድዬ አሁን ለእናንተ ፊታችሁ እንደኔ የገረጣ ሰው ምናምን ካላችሁ ራሴን አልልም ግን እግዚአብሔር ጥሩ አድርጎ ይፈጥረኛል ስላለ እና ፎቶ በጣም ለማሳመር በጣም እንትን ነው በጣም ያባደ ነው ማለት አሁን ማለት በቃ እንደዚህ ይሄን ያህል አያምርም ብላችሁ የምታስቡትን ፎቶ ሂዱና እዛ ላይ ኤዲት አድርጉት። እኔ አሳይቻችኋለሁ እንዴት ኤዲት እንደሚደረግ እና እሱንም ቻናል ውስጥ አለ። ቻናሉን ፕሮፋይል በመንካት ግቡና እዩት። እና እሱ በጣም አሪፍ አፕሊኬሽን ነው ለኤዲቲንግ ፎቶ ኤዲት ለማድረግ ማለት ነው። አንድ ፒክቸር አንስታችሁ ሞር ከሱ እጥፍ 10 እጅ
እጥፍ አሳምሮ የሚሰጣችሁ ነው ማለት ነው። ላይትሩም ይሄን ይመስላል። ላይት ሹት ምንድነው? ላይት ሹት እሱን እንደው ወደ መጀመሪያ ምናምን ነው የሰራሁት። አይ ቲንክ አርሳውን ወደ መጀመሪያ አካባቢ ነው የሰራሁት። ላይትሩም አልኩኝ። ላይት ሹት ስክሪንሹት ለማድረግ ነው የሚረዳው። ስክሪንሹት አሁን ለምሳሌ ዊንዶ 7ን ለምትጠቀሙ ዊንዶ 7 ፒሲያችሁ ዊንዶ 7 ለሆነ እናንተ ደግሞ አሁኑን አውርዱት እሱን አፕሊኬሽን። ከዚህ ቪዲዮ በኋላ ጨርሱት እስከ መጨረሻ ሊቀራችሁ ይችላል። ስንተኛ ላይ ደርሰናል? 6ኛ ላይ ነው ደርሰናል። ላይት ሹት እዛ ላይ 6ኛ ላይ ነው። 6ኛ ላይ ያየነው ላይት ሹት ነው። ይቅርታ ላይት ሹት እንግዲህ እንትን ዊንዶው 7 ለምትጠቀሙ ነው ብያችኋለሁ። እሱን ድራግ አድርጋችሁ ዊንዶው 10 ራሱ ለሆናችሁ በጣም ኢምፖርታንት ነው። ለምን ስክሪንሾት ስታደርጉ እናንተ ኖርማል በስክሪንሾት ስታርት በተኗንና ፕሪንት ምናምን የምትለዋን ከላይ ስትነኳት ስክሪንሾት ኖርማል ስክሪንሾት የሚያደርገው ያ ግን ስክሪንሾት ሲያደርግ ምንድነው ኤዲት ማድረግ ቀስት ምናምን ማድረግ ትችላላችሁ። ኤዲት ቁጥር ምናምን መጻፍ ትችላላችሁ። ኤዲት ማድረግ ትችላላችሁ እዛው ላይ ማለት ነው። ሌላ አፕሊኬሽን ሳትጠቀሙ እዛው ላይ ኤዲት አድርጋችሁ መቆራረጥ ያለባችሁ ነገር ይቅርታ በዛባችሁ እና እዛው ላይ ቆራርጣችሁ ኤዲት ማድረግ ትችላላችሁ። በምን ላይት ሹት ማለት ነው። ዘላስት ዋን የመጨረሻው ላይ ደርሰናል። ምንድነው እሱ? ጉግል ትራንስሌተር ምንድነው? ጉግል ትራንስሌተር በተለይ እኛ አፍሪካዎች እንኳን ተገዝቷል። አንዳንዶቹ በእንግሊዝ ቀኝ ግዛት ውስጥ የገቡት እነሱን ተዋቸው። እነሱ ዊዛውት ነው ያልተገዙት ነው። በእንግሊዞች ግዛት ያልተገዙ ለኛ ጠቃሚ ነው ማለት ምን ማለት ፈልጌ ነው? በእንግሊዝ ግዛት የተገዙ ሰዎች እንግሊዘኛ ይችላሉ። እኛ ያልተገዛን ሰዎች ግን እንደኛ እንደ ኢትዮጵያ ጀግና የሆነ ሰው ስላለ ጀግና የሆነ እንግሊዘኛ አንችልም ስል የሚችሉ ሰው አለ የተማረ ሰው ማለት ነው። እና አብዛኛው ሰው ግን እንትን ይላል። በተለይ እንደ ቲኔጀር የሆናችሁ ልጆች በጣም ኢምፖርታንት ነው የሚሆነው እናንተ ጉግል ትራንስሌተር እና ለማጥናትም ለማጥናት በጣም ነው የሚረዳው። እውነት ለመናገር ለማጥናትና አንዳንድ እንትኖች አሳይመንቶችን ለመስራት በጣም ኢምፖርታንት የሆነ አፕሊኬሽን ነው። ይሄ ለተማሪዎች ማለት ነው። ለተማሪዎች ብቻ ሳይሆን ኦንላይን ሜክ የምታደርጉ ሰዎች ራሱ በጣም ኢምፖርታንት ነው። ለሱ ለብቻው ቪዲዮ አልሰራሁኝም። በሁለት ቪዲዮ ውስጥ ግን ጠቅሻለሁ። እናንተ ቀላል ነው። ገብታችሁ ጉግል ላይ ገብታችሁ ወይ ደግሞ ጉግል ላይ ገብታችሁ እንትን ማለት ትችላላችሁ። እንትን እንደዚህ ማግኘት ትችላላችሁ። ጉግል ፕሌይ ስቶር ምንድነው ዛሬ በኢየሱስ ፕሌይ ስቶር ላይ ታገኙታላችሁ። ምንድነው ጉግል ትራንስሌተር ብላችሁ ስትሉት ታገኙታላችሁ። በጣም በቃ አሜዚንግ የሆነ ነው። ደግሞ ኦፍላይንም ይሰራል እና ካልገባችሁ ኮሜንት ላይ እሱን ቪዲዮ ስራለን በሉ እሰራላችኋለሁ። ቀላል ስለሆነ ማለት ነው እሰራላችኋለሁ። በቃ ይሄ ነው። ደግሞ ስክሪንሾት ራሱ እዛው ፔጅ ለማድረግ ምናምን ይችላል። በቃ ሪሊ በቃ ኮንቨርሴሽን ምናምን አለ። እውነት በጣም ማደንቀው እንትን ነው አፕሊኬሽን ነው። ቦነስ ልስጣችሁ። ቦነስ 8ኛ ላድርገው 8 ልበለውና ቦነስ ምንድነው? ስፒክ እንግሊሽ። እሱንም አልሰራሁትም ቪዲዮን እንዲሁ በአፍ ልንገራችሁ። ስፒክ እንግሊሽ ምንድነው? ስፒክ እንግሊሽ እንግሊዘኛ መልመድ ለምትፈልጉ ሰዎች አሁን በቃ ቪዲዮ አልቋል ስለሆነ አሁን በቃ አሁን ሂዱና አውርዱ ስፒክ እንግሊሽ ምንድነው? ራንደም ከኢንተርናሽናል ነው የሚሰራው። ከአንድ ሰው ራንደም ሄዶ ያገናኛቸዋል ማለት ትደውላላችሁ ከአንዱ ሰው ጋር ትገናኛላችሁ። ከዛ ማውራት ነው እንግሊዘኛ። ዝም ብለህ እዚህ የምታወራው ምን በላ ምን ጠጣክ ምን ለበስክ ቺጋለክ ምናምን ይባላል እና እንደዛ ምናምን ትላላችሁ ማለት ነው። እንግሊዘኛ ነው የምታወሩት ከዛ ሰዎቹ ጋር እና እንግሊዘኛ የመልመድ ኤክስፒሪየንሳችሁ በጣም የጨመረ ነው የሚሆነው ማለት ነው። ከፍ እንደሚል ነው የሚያደርገው የአፕሊኬሽን ይረዳችኋል ማለት ነው። በጣም አሪፍ አፕሊኬሽን ነው። ስፒክ እንግሊሽ በሉና ገቡ እና የዛሬ ቪዲዮአችን ይሄን ይመስል ነበር። እርግጠኛ ነኝ ሄልፕፉል እንደሆነ። ላይክ እና ሰብስክራይብ ነው ያልኩት እና በማድረግ የቻናላችን አባል ቤተሰብ መሆን ትችላላችሁ።